እኔ የምለው ከሶሻል ሚዲያ ላይ ለምን እንደጠፋው እነግራችኋለሁ። ግን ከዛ በፊት ግን ነውር የሚባል ነገር ግን ጠፋ። ምንድን ነው እንደዚህ የሚያደርገን ነገር ግን? ሰዎች የሞተ ሰውን ነፍስ ለምንድን ነው ማናሳርፈው? ቤተሰብን በሉት የሚዲያ ሰዎችን በሉት እግዚአብሔርን በጣም ግፍ እኮ ነው። በጣም ግፍ ነው። እግዚአብሔርን ግፍ ነው። ምን ማለት እንዳለብኝ አላውቅም። በዚህን ያህል አይምሯችን የደቀቀው የዘቀጠ እኮ ዝቃጭ እኮ ነው አይምሯችን። በጣም የሚያሳፍረው። በጣም የአርቲስት ነፃነት ወርቅነህ ቤተሰቦች ወጥተው የሚያወሩት ነገር ሚዲያ ላይ ደግሞ ቁጭ ብሎ ስንት ሰውን አማክሯል ተብሎ የሚታሰብ ሰው የስንት ሰው የሰው ልጅ ሳይኮሎጂ የሚጠብቅ የሚባል ሰው ቁጭ ብሎ የቤተሰብን ገመና አደባባይ ላይ ወጥተው ያወሩታል። ቤተሰቡ ሲሆን እሺ፣ በስጋ ያለው ሲሆን የሞተውን ነፍስ ለምንድን ነው ማናሳርፉ ሰዎች? አረ እግዚአብሔርን ግፍ ነው። ግፋችን በዛ ሰዎች፣ ግፋችን በዛ። እግዚአብሔር በየት በኩል ነው እኛን የሚታረቀን? በየት በኩል ነውር የለም እንዴ? ሰዎች እንዴ ተቆንጥጦ ያደገ ሰው የለም እንዴ? ተቆንጥጦ ያደጉት ሰዎች ሞቱ አለቁ እንዴ? ላይሞትስ ነበር እንዴ ያ ሰውዬ? ሰው እኮ ነው። እንኳን ሰው አምላክ ሞቷል በስጋ። ምክንያቱም ምንም ነገር ይሁን የሰው ልጅ ይሞታል። አንድ ማወቅ ያለባችሁ ነገር በሽታም ሊሆን ይችላል፣ አደጋም ሊሆን ይችላል፣ ዋቴቨር ብቻ የሰው ልጅ ይሞታል። ይህን ነገር እወቁት። ዘላለም የሚኖር ሰው የለም። በአንድም በሌላ ምክንያት ይሞታል። እንደው የእኛ ጊዜ እኮ አሟሟት የተሻለ እኮ ነው። አሁን ጊዜ የሚሞተው አሟሟት የተሻለ እኮ ነው። ቅዱሳን አባቶች ግን እንዴት እንደሞቱ ግን ታውቃላችሁ? ኖህ አላችሁ ግን ሀሳብ ውስጥ አላችሁ? እንዴት እነ ቅዱስ ጳውሎስ እንዴት ነው የተገደሉት? እነ ቅዱስ እስጢፋኖስ እንዴት ነው የተገደሉት? አረ ነውር ነው ሰዎች፣ ነውር ነው። እግዚአብሔርን ነው። በጣም ተጨንቃችሁ አስባችሁ ብሌን ለምን ከሶሻል ሚዲያ ላይ ጠፋ? ለምን ጠፋ ማለት ጥሩ ሀሳብ ይዘህ እየመጣ ያለ ለምን ጠፋ የሚለው ጥያቄ በሌላ ቪዲዮ መለስበታለሁ። ግን እግዚአብሔርን ነው የምላችሁ። ይኸውላችሁ በሞተ ሰው ነፍስ ብር ለመስራት የምታስቡ ሰዎች እግዚአብሔር አይለቃችሁም። ደግሞ ሃይማኖተኛ ነን እኮ ብላችሁ ታስባላችሁ። ወሬ፣ ውሸት። ይሄ ቪዲዮ መውረድ አለበት፣ ከዩቲዩብ መውረድ አለበት። ቤተሰቡ እኔ አንዳንዴ ምን ብዬ አስባለሁ መሰላችሁ? የሞተው ሰውዬ ለደቂቃ ተነስቶ ቢያይ የሚፈጠረው ልክ የሆነ ሰው ከሞተ በኋላ እኛ የምናደርገውን ነገር የሆነ ሰው የሞተው ሰውዬ ቀና ብሎ ቢያይ ምንድን ነው ሊል የሚችል? ቤተሰብን በሉት ጓደኛ በሉት የሃይማኖት አባትንም በሉት ልክ የሞተው ሰውዬ ልክ ከሞተ በኋላ የሚደረገውን ነገር ተነስቶ ቢያይ ምንድን ነው ሊያስብ የሚችለው? ምንድን ነው ሊያወራ ሊናገር የሚችለው? ስለዚህ እውቅና ለማግኘት ብላችሁ ገንዘብ ለመስራት ብላችሁ በሰው ነፍስ፣ በተለይ በሞተ ሰው ነፍስ፣ በስጋ በተለየን ሰው ነፍስ የምትነግዱ ሰዎች አቁሙ። እግዚአብሔርን ነው አቁሙ። ለልጆቻችሁ ለልጅ ልጆቻችሁ ዕዳ ነው እያወረሳችሁ ያላችሁት። አላወቃችሁትም። እናንተ ዛሬ የፈለጋችሁትን በልታችሁ ጠጥታችሁ ምናምን ልታልፉ ትችላላችሁ። ልጆቻችሁ ግን ዋጋ ይከፍሉበታል። ዋጋ። ስለዚህ ቪዲዮ አውርዱ፣ ከዩቲዩብ ላይ አውርዱ፣ እግዚአብሔርን አውርዱ፣ አጠቃላይ አውርዱ። በቃ ሼም የሚባል ነገር የለም። ኧረ ነውር ነው። እግዚአብሔርን አውርዱ። መልካም አዳር።